ለሚቀጥሉት 7 ቀናት ማንነቴን ደብቄ ስራ ለማግኘት እሞክራለሁ። በዚህ ቻሌንጅ ላይ የኔን ስም መጠቀም አልችልም፣ ከዚህ በፊት የሰራኋቸውን ስራዎችን ማሳየት አልችልም፣ እንዲሁም ፊቴን በፍጹም ማሳየት አልችልም። በሚቀጥሉት 7 ቀናት ይሄንን ፒሲና ያለኝን ችሎታ ተጠቅሜ ስራ ለማግኘት እሞክራለሁ። እውነት እንደሚባለው ኢትዮጵያ ውስጥ ስራ ማግኘት ከባድ ነው? ዛሬ ለሱ መልሱ እናገኛለን። በመጀመሪያ ከማቃቸው የተለያዩ ስራዎች መካከል አንዱን እመርጣለሁ። እኔ የመረጥኩት ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግን የመረጥኩበት ምክንያት በኤዲቲንግ የ4 ዓመት ልምድ ስላለኝና ስራዎችን ለማግኘት ደግሞ ቀላል ስለሆነ ነው። በቪዲዮ ኤዲቲንግ ስራ ለማግኘት ደግሞ ትክክለኛውን ፕላን አውጥቻለሁ። በመጀመሪያ ኤዲት ያልተደረጉ ቪዲዮዎችን እንፈልጋለን። ቪዲዮዎቹን ኤዲት እናደርጋቸዋለን። ከዛም የሰራነውን ስራ በደንብ ፕሮሞት እናደርገዋለን። አሁን እንጀምር። ሰው ያለን ቀን በጣም ትንሽ ስለሆነ ምን ጀምረው ክላይንቶችን በማደን ነው ማለት ነው። አይምሮ ውስጥ ያሉ ሰዎች አሉ። አንደኛው ታርጌት እንድናደርገው የምፈልገው ሰው ዩቲዩበርስ ነው። ሰው እዚህ ጋር ምንድነው የምናደርገው? ታርጌት የምናደርጋቸውን ሰዎች ስክሪንሾት ላይክ ዚስ እንይዛለን። ሰው ኖሽን ላይ እንይዛለን። ስክሪንሾት ያደረግነውን ፔስት እናደርጋቸዋለን ማለት ነው። ሌላ አንድ ጓደኛ ያለ ለአምላክ ይባላል። እኔ እንደሆንኩኝ አያውቅም፣ ኤዲተር እንደሚፈልግ አይ ነው። እሱንም ደግሞ አንድ ላይ ሰርፕራይዝ የምናደርገው ይሆናል ማለት ነው። ከነዚህ ሁለት ሰዎች ውጪ ግን ሌላ ሰው ማንም ሰው አይምሮ ውስጥ የለም። ስለዚህ አብረን ነው ማለት ነው የምንፈልግ። ከዛ ላይ ዩቲዩብ ላይ እንሄድና ኪወርድ የምንላቸውን ቃላቶች ሰርች እያደረገን እዛ ላይ ሰዎችን ለማግኘት እንጥራለን ማለት ነው። ይሄ ትሬንዲ የሆኑ ስሞችን ለምሳሌ ፎሬክስ ትሬዲንግ ኢትዮጵያ ብለን ሰርች እናደርጋለን። ፎሬክስ ላይ የሚንቀሳቀሱ ሰዎችን እዚህ ጋር እየፈለግን ታርጌት እናደርጋቸዋለን ማለት ነው። ሰው ከፎሬክስ ይሄን ያህል ከወሰድን ቪዲዮ ኤዲቲንግ የሚያዋጡ ቢዝነሶችን ማለት ነው። ለምሳሌ ናቲ ተፈሪ ይሄ አስፈላጊ ቻናል ነው። ሰው ውስጥ እንገባለን፣ እንደዚህ ሰብስክራይብ እናደርጋለን ማለት ነው። ዶንኪ ቲዩብ አለ። ዶንኪ ቲዩብ ብናደርገው ጥሩ ነበር፣ ግን ረጃጅም ትላልቅ ቪዲዮዎች ናቸው የሚሰራውና ከኛ እንትን ጋር ላይሄዱ ይችላሉ። ሌላ ስራ ኢትዮጵያ ውስጥ ኦንላይን ጆብ እንበለው፣ ዝም ብለን ኦንላይን ጆብ ብለን ከመጡልና አማራጮች መካከል የምንፈልጋቸውን ሰዎች መርጠን እናወጣቸዋለን ማለት ነው። ከዛ በመቀጠል ደግሞ የሚሆኑትን ሰዎች ከማይሆኑ ሰዎች እንነጥላቸዋለን ማለት ነው። ናቲ አለ። ብዙ ጊዜ ኤዲተር ስትሆኑ እንደራሳችሁ ኤዲት የሚያደርግ ሰው ታጣላችሁ። ሶ የሱን ስታይል መስራት የምንችላቸው ናቸው። ለማንኛውም እንይዘዋለን። አሁን ሳምፕል የምንሰራላቸውን ሰዎችና ማንሰራላቸውን ሰዎች እንለያቸዋለን ማለት ነው። ዩቲዩበርስ አለ which is great። ከዛ በኋላ ለአምላክ አለን፣ ቅዱስ አለን። ቅዱስ ጎሳይ ዲሊት እናደርገዋለን ቢኮዝ ሌሎች የተሻሉ ካንዲዴቶች አግኝተናል። ኤሲ ትሬድስ አለን። ኤሲ ትሬድስ ግን ቭሎግ አይነት ነገሮችን ነው የሚሰራው። ስለዚህ እሱንም እናስወጣዋለን። ሳምፕል የምንሰራላቸውን ሰዎች በዚህ መልኩ ከለየናቸው በኋላ ቀጣይ የምናደርገው ደግሞ በሊስት እንለያቸዋለን። ሊስት ዋን ላይ የሚቀመጡት በጣም ሴንሲቲቭ የሆኑት ሰዎች ናቸው። ማለትም ዩቲዩበርስን እናስቀምጠዋለን፣ ላክን እንይዘዋለን፣ ኤክሲ ስናይፐርን እንይዘዋለን፣ ዩኤል ትሬዲንግን እንይዘዋለን፣ ጆኤል ጣላርጊን። ሊስቱ ላይ ደግሞ ቀጣይ ካጣን እንኳን የምናስገባቸውን ሰዎች እንፈልጋለን ማለት ነው። ሰው እነዚህ ሊስቶች በሙሉ አስገብተናል ማለት ነው። አሁን ደግሞ የምናደርገው ደግሞ ቅድም የመረጥናቸውን ሰዎች በሙሉ እዚህ ጋር እያመጣን ሰርች እያደረግናቸው ከውስጣቸው ገብተን ማሻሻል የምንችለውን ቪዲዮ እናያለን ማለት ነው። ዩቲዩበርስን የምንሰራው ጀስት በኢማን ጋድዜ ኤዲቲንግ ስታይል ነው። የላምላክን ልሰራ ያሰብኩት ጀስት ረጋ ያለ ሰው ስለሆነ ጀስት ረጋ ብሎ ስለሚያወራ በአሊ አብዳል ኤዲቲንግ ስታይል ነው። የሚቀሩትንም ደግሞ ሳምፕል የምንሰራላቸውን ሰዎች እንደዚሁ በስታይል የምንከፋፍላቸው ይሆናል ማለት ነው። አምስቱንም መስራት ላይ ጠበቅብን ይችላል። ነገር ግን ሜን የምንላቸውን እንሰራቸዋለን። አሁን ለምሳሌ ዩቲዩበርስን እንሰራዋለን፣ ላምላክን እንሰራዋለን። ከነዚህ ሶስቱ እርግጠኛ አይደለሁም፣ የሁለቱም ግን እንሰራቸዋለን። እነዚህ ሰዎች እንዴት ነው አውትሪች የምናደርገው? ኤቭሪቲንግ ነገ የምናይ ይሆናል ማለት ነው። አሁን እቅድ እናውጣ። እቅዳችን ለብራንዳችን ስም ማውጣት ነው። ከዛ በመቀጠል ሎጎ እንሰራለታለን። እንዲሁም ደግሞ ሶሻል ሚዲያ ላይ ፔጆችን እንከፍትለታለን። ለራሳችን ምን ብለን ስም እናውጣ? አዲሱ ስም ፊሮ ፍስሐ በአማርኛ ሲተረጉም ደስታ ማለት ነው። ደስታ ኤዲተር ቻትጂፒቲ ላይ ሄደን ሎጎአችንን ክሬት እናደርጋለን። ሶሻል ሚዲያ ፔጃችንን ክሬት እናደርጋለን። ቲክቶክም እንዲሁም ደግሞ ኢንስታግራም አካውንት ከፍተናል ማለት ነው። ደስታ ኤዲተር የሚል ደዋን ይሄንን ይመስል ነበር። ነገ ደግሞ የተለያዩ ስራዎችን አብረን እንሰራለን። ነገ እንገናኝ። ዛሬ የምንገኘው ቀን 2 ላይ ነው። ዛሬ ደግሞ የምናደርገው ነገር ጀስት የዩቲዩበርስን ቪዲዮ አውርደናል። አሁን ዳይሬክትሊ ወደ ፕሪሚየር ፕሮ እንሄዳለን። ከዛ በኋላ የእሱን ቪዲዮዎች ወስደን ራፍከት እንሰራቸዋለን እና አንዳንድ ስቶሪ ማስተካከላዎችን እናደርጋለን ለሁኩ። ከዛ በኋላ ሄደን ደግሞ አፍተር ኢፌክት ላይ ደግሞ አድቫንስ የሆነ ነገር ኤዲት እናደርጋለን። በመቀጠል ተመልሰን ፕሪሚየር ላይ መተን ደግሞ ሳውንድ ዲዛይኑን እንሰራዋለን ማለት ነው። እዚህ ጋር እንደምትመለከቱት በዚህ መልኩ ራፍከቱን ጨርሰናል ማለት ነው። በሲን ቀጣይ ደግሞ የምናደርገው ደግሞ ምን መሰላችሁ? እነዚህን ክሊፖችን ወስዳችኋለን አፍተር ኢፌክት ላይ አስገብተን የምንሰራቸው ይሆናል ማለት ነው። ነገር ግን ትንሽ እኔ ፎሬክስ ላይ ስለሌለውበት ግራ ገብቶኛል። አይ ዶንት ኖ ምን እንደምሰራ። ነገር ግን ጥሩ ነገር ለመስራት እንሞክራለን። ትንሽ ራሳችንን ሪሰርች ጨምረን ማለት ነው።
አሁን ላይ ጀስት የመጀመሪያውን ሲናችን ሰርተነዋል። ጀስት ካሰብኩት በላይ እንደውም ሰዓት ወስዱብኛል። ይሄን ያህል ሰዓት ይወስድብኛል ብዬ አላሰብኩ ነበር። አሁን ላይ ጀስት ኢማን የሚጠቀማቸው አንዳንድ ኢፌክቶች አሉ። እነሱን ኢፌክቶች እዚህኛው ሲን ላይ አድ እናደርገዋለን። ከዛ በኋላ ሁለት የተለያዩ ሲኖች አሉ። እነሱን ሲኖች በአንደኛው ነው የምንሰራው። ስለዚህ ያን ያህል ከባድ አይሆንም ማለት ነው። እሺ የመጀመሪያ ሲናችንን ጨርሰናል ማለት ነው። አሁን ቀጣይ የሚሆነው ሁለተኛ ሲናችን ነው። ወደ ሁለተኛ ሲናችን እናልፋለን። የተቀሩትን ሌሎችን ሲኖች እንዳለ ሰራናቸው። ፕሪሚየር ፕሮ ላይ መተን ሬንደር እያደረግነው ነው ማለት ነው። በነገራችን ላይ ዛሬ ቻሌንጁን ፌር ለማድረግ ይዤው የመጣሁት ፒሲ ይሄን ያህል ሃይ ፐርፎርማንስ የሆነ ፒሲ አይደለም። ጀስት ጥሩ ፒሲ ነው፣ ነገር ግን ደግሞ ሃይ ፐርፎርማንስ የምንለው ፒሲ አይደለም። በሱ ነው የሰራውም ያለው። ትላልቅ ስራዎችን የምትሰሩ ከሆነ ትላልቅ ፒሲዎች ያስፈልጓቸዋል በእርግጥ፣ ነገር ግን ደግሞ በትናንሽ ፒሲዎችም ደግሞ ጥሩ ስራ መስራት ይቻላል ማለት ነው። ስለዚህ አሁን ይሄኛውን ሬንደር ካለቀ በኋላ ምን እናደርጋለን መሰላችሁ? ሳውንድ ዲዛይን እንሰራለታለን። ከዛ ላይ እየከፋፈልን ፖስት እናደርጋለን ማለት ነው። እቅድ እናውጣ። እቅድ የሚሆነው የሰራነውን አንድ የሎንግ ፎርም ቪዲዮ ወደ 4 የተለያዩ ቪዲዮዎችን እንከፋፍለዋለን። ከዛም ኢንስታግራም እና ቲክቶክ ላይ ፖስት እናደርጋቸዋለን። ይሄ ክላይንቶችን እንድናገኝ በደንብ ያግዘናል። ስለዚህ 4ቱንም ቪዲዮዎች ኤክስፖርት እናደርጋቸዋለን። ከዛ ላይ አፕሎድ እናደርጋቸዋለን። ከዚህ በኋላ ትንሽ የስራ ትቀረኛለች። ሜንቶር ማድረጋቸውን ተማሪዎች ገብቼ ቼክ አደርጋቸዋለሁ ማለት ነው። ሰላም ደሩ። ነገ እንገናኝ። ገስዋት ምን አፕን እንዳደረገ አንድ ፎሎወር አግኝተናል። እሱን ፎሎ የሚያደርገን ሰው ማን መሰላችሁ? ዩቲዩበርስ ኦፊሻል ነው። ደስታ ኤዲተር ትንሽ ኩራተኛ ነው። ጀስት ለዩቲዩበርስ ራሱ ፎሎ ባክ አይመልስም። ቪዲዮአችን 100 ምናምን ታይቷል። ቲክቶኩ ፐርፎርማንስ ትንሽ ጥሩ አይደለም። ቢፎር ኤንድ አፍተሩ ፐርፎርም አላደረገም እንዳሰብ ነው። ፖስት ማድረግ ይኖርብናል ማለት ነው። ደግሞ አንድ የረሳነው ነገር ነበር። ትናንትና ዩቲዩበርስን ፎሎ ማድረግ ነበረብን። አሁን ሜሴጅ ማድረግ ያቃተው ይመስለኛል። ፎሎ ባክ እናደርገዋለን ማለት ነው። የመጀመሪያ ክላይንታችን ኦልሞስት ላንድ አድርገናል። ሌሎች ደግሞ የተቀሩትን ሰዎች ደግሞ ባላይ ታርጌት አድርገን የምንሰራቸው ይሆናል ማለት ነው። ቀኑ ሙሉ ስሰራ ያልኩት ለተማሪዎቻችን የሚሆን ኮርስ እንዲሁም ደግሞ የቲም ሚቲንግ ነበረብኝ፣ እዛ ነበርኩኝ። ስለዚህ አሁን እቅድ እናውጣ። ፕላናችን የሚሆነው አንድ ሳምፕል ቪዲዮ እንሰራለን። ዩቲዩበርስን ቴክስት እናደርግለታለን። ባለፈው የሰራነው ሳምፕል ላይ ደግሞ የተለያዩ ሌሎችን ቻቶችን ደግሞ አውጥተን ደግሞ ድጋሜ ፖስት እናደርጋቸዋለን ማለት ነው። it is day 4 ብዙ ስራዎችን አልሰራንም። እውነቱን ለመናገር የሰራነው አንድ ሳምፕል ነው እስካሁን ድረስ። ቲክቶክ ላይ ፖስት አድርገነው የታዩት በጣም ትንሽ ናቸው። ጀስት ትልቁ 175 ቪው ነው። በጣም ትንሽ ነው 175 ቪው ቲክቶክ ላይ። አሁን እኛ ጋር በቅርቡ የሚወጣ አንድ ቪዲዮ አለ how to edit like a magazine የሚል። እሱን ቀርጬ ኤዲት ተደርጎ መውጣት መቻል አለበት። እሱን እኔ ነኝ አሁን ላይ የምሰራው። የዚህኛው ሳምንት ላይ መስራት ያለብኝ እኔ ነኝ። ስለዚህ ፕሮግራሙ ላይ ያለው እኔ ስለሆንኩኝ ቻሌንጁንና አክቹሊ ያንን ቪዲዮ እኩል መስራት መቻል አለብኝ ማለት ነው። ስለዚህ የሚቀጥሉትን 3 ቀናት በደንብ ፑሽ ማድረግ አለብን። አንድ ክላይንት እንኳን ማግኘት መቻል አለብን። ቻሌንጁ which is ከባድ ግን ደግሞ it's not ያን ያህል ከባድ ያደረገው ነገር ያሉኝ ስራዎች ላይ ይሄን ነገር አድ ማድረጋችን ነውና ግን ብቻውን ነገር ግን ቢሆን ኖሮ ግን ኢዚየር ነው ብዬ አስባለሁ። እውነቱን ስነግራችሁ አሁንም ተስፋ አልቆረጥኩም። አሁን ፖስት እናደርጋለን። ከዛ በኋላ የሚፈጠረውን እስቲ አብረን እንመለከታለን። አይ ቲንክ አካውንቱን እየተጠቀምኩበት ስላልሆነ ይመስለኛል ፑሽ ያደረገ ያለው ነው። ለሱ ደግሞ እንደ መፍትሄ ያመጣሁት ኮሜንት ላይ የሄዱ የሰዎች ኤዲተሮች ኮሜንት ላይ ጀስት ታይፕ ማድረግ ነው። ሪፖስት ካደረጉልን ብዙ ኤዲተሮች ጋር መድረስ ስለምንችል ማለት ነው። rate my work Thanks bro. Rate my work please. Hello. Can you rate my work? Can you rate my work? አሁን ላይ ቲክቶክ አክቹሊ አካውንቴን እያወቀው ነው። ጀስት ምን እንደምፈልግ ትንሽ እንቅስቃሴ ይፈልጋል አካውንቱ። ሁሌም ቲክቶክ ስትለቁ ጀስት እንትን ብታደርጉ ታሪፍ ነው። አክቲቭ የሆነ አካውንት ቢሆን ጥሩ ነውና ዝም ብዬ ከፍቼበት መልቀቅ ስለጀመርኩኝ ይመስለኛል ከዚህ በኋላ አካውንታችን እንደሚነሳ አልጠራጠርም። ዛሬ ዴይ 5 ነው። ቀኑ ሙሉ ሲሰራ የነበረው ጀስት የዩቲዩባችን ቪዲዮ ሙሉ ለሙሉ ለመጨረስ ነበር። ዛሬ ጨርሰ ነው አክቹሊ አፕሎድ አድርገናል ማለት ነው። how to edit like a magazine የሚለው ቪዲዮ ነበር የሰራ ነው። ከ8ቱ ከለቀቅናቸው ቪዲዮዎች አንደኛ ነው። 1.7k ታይቷል እስካሁን ድረስ ማለት ነው በ4 ሰዓት ውስጥ። ይሄንን ቪዲዮ እንደምንም አድርገን አድርሰናል። ነገር ግን ደግሞ
እኔ ኢነርጂን በሙሉ ጨርሶታል። ሶ አሁን ጀስት ነገ ኤዲት የምናደርጋቸው ቪዲዮዎች ዳውንሎድ እናደርጋለን። ለኛ የሰራነውን ቪዲዮ ቆራርጠን ጀስት ቪዥዋሉን ፖስት የምናደርግ ይሆናል ማለት ነው። ከዛ ላይ አንዳንድ ፕሮሞት ማድረግበትን መንገድ እፈልጋለሁ ማለት ነው። ያለን 3 ዴይ ብቻ ነው። 3 ዴይ አይደለም 2 ዴይስ ብቻ ነው። ለምን እንደሆነ አላውቅም። ልቤ አልፈራም። እንደማገኝ እርግጠኛ ነኝ። በተቻለ መጠን በሙሉ ቅዳሜን እንዲሁም እሁድ ፑሽ ለማድረግ እንሞክራለን ማለት ነው። ሰው እቅድ እናውጣ። እቅድ የሚሆነው ሳምፕል ቪዲዮ መስራት ነው። ተጨማሪ ቪዲዮዎችን ፖስት የምናደርግ ይሆናል። ፖስት ያደረግናቸውን ቪዲዮዎች ፕሮሞት ማድረግ ነው። እሺ ዴይ 6 ነው ዛሬ። አክቹሊ ዛሬ በጠዋት ተነስቼ አንደኛውን ቪዲዮ ፖስት አድርጌዋለሁ። ነገር ግን ደግሞ እንዳሰብኩት አይደለም ፐርፎርማንሱ እየሄደ ያለው። ስለዚህ ፕሮሞት እናደርጋለን ቴሌግራም ላይ ገብተን በደስታ ኤዲተር ስም ቴሌግራም አካውንት ክሬት እናደርጋለን። ከዛ የኤዲቲንግ ቻናሎችን እየፈለግን እዛ ላይ ሄደን ሊንካችንን ፖስት እናደርጋለን። አሁን ደግሞ ምንድን የምናደርገው መሰላችሁ? የዩቲዩበርስን ኮንተንት እንወስድና ኮፒ አድርገን የቲክቶኩን ከዛ በኋላ ፎርዋርድ እናደርግለታለን ለዚህኛው ቻናል ላይ ላለው አድሚን። ኮመንት የሚደረግበት ፓርት ላይ አይጠፋም አድሚኑ ብዙ ጊዜ ሰው እሱን ቼክ እናደርጋለን። አሁን ለምሳሌ ይኸው ማይክ ሙራድ ምናምን የሚባለው እንደዚህ ማግኘት ትችላላችሁ። ለአድሚኑ የሰራነውን ቪዲዮ ሊንክ እንልክለታለን። ለራሱ ለዩቲዩበርስ በኢንስታግራም እና በቲክቶክ እንልክለታለን። እዚህ ጋር ነው ያልጠበቅኩት ነገር የተከሰተው። ሶ ጋይስ ጀስት አንድ ሌላ ነገር ላሳያችሁ። እዚህ ጋር እንደምትመለከቱት አንድ ጊዜ ገብቶልና አስተምረኝ ነው የሚለኝ። አይሜን እኔ ስራ ነው የምፈልገው። ስራ ያገኘው መስሎኝ ነበር። አክቹሊ ስራ አላገኘንም። ሶ ሳምፕል ቪዲዮአችንን እንሰራለን። ዌል ፑሽ አሁንም ሰው የላምላክን ቪዲዮ ኤዲት አድርገን ጨርሰናል ማለት ነው። አሁን ላይ እንደ ሌሎቹ ቆራርጠን በኋላ ላይ ፖስት የምናደርጋቸው ይሆናል። ትናንትና የቆራረጥናቸውን ቪዲዮዎች ገና ፖስት አላደረግናቸውም። አሁን አንድ ቪዲዮ ፖስት አደርጋለሁ። ነገር ግን ደግሞ ቲክቶክ ላይ ደግሞ በደንብ ፐርፎርም እያደረገ ነበረ። ኮሜንቶችም እየገቡልን ነው። 3000 ሰው አይቶታል። 196 ላይክ አለን። ሰው ቅድም ፕሮሞት ያደረግነው ነገር ግድ ማለት ነው። ከዛ ላይ ደግሞ ሜሴጅ አለን። ውስጥ እንግባ። ሪኩዌስት 2 ነው ያለን ጭራሽ። ኦኬ በስተመጨረሻም ይህ ሁላ ልፋታችን ፍሬ አፍርቷል። ሰው የምታስታውሱ ከሆነ ልክ ክላይንቶችን ስንፈልግ ናቲ ኤቢን እንደ ክላይንት ለመያዝ ነበር ያሰብነው። ናቲ አለ የሱን ስታይል መስራት የምንችላቸው ናቸው። ለማንኛውም እንይዘዋለን። he comes and say ስንት ነው ኤዲት የምታደርጉት? I mean this is crazy። አንድ ክላይንት አግኝተናል። we will talk ከሱ ጋር ተጨማሪ ክላይንቶችን ይፈልጋሉ። አሁን ተጨማሪ ክላይንቶችን ለማግኘት ነው የምንጥረው ማለት ነው። የመቼም እሺ እንደምን አላችሁ? ሰው ዛሬ ቀን 7 ነው። ትናንትና እንዳያችሁት ከናቲ ጋር እያወራን ነበረ። ሰው ናቲ ከ10 እስከ 15 ደቂቃ ነው ብሎናል። ናቲን ከዚህ በላይ ማናገር አልፈልግም ቢኮዝ እንደ ሪል ለሆነ ክላይንት መቀጠል ስለማንችል፣ ግን እንደምታዩት አክቹሊ ክላይንት ማግኘት ይችላል ማለት ነው። ባይዘው ይሄ ቻሌንጅ ቪዲዮ ላይ ስንሰራው ጀስት 7 ዴይ ተባለ እንጂ የ2 ቀን ስራ ነው። ባይዘው ሰዓታችን እስከሚያልቅ ድረስ አሁንም ተስፋ አንቆርጥም። ሌሎችንም ቪዲዮዎች አሉ እጃችን ላይ ያሉትን በሙሉ እንለቃችኋለን። ከዛ በኋላ አናውንስ የምናደርግ ይሆናል ማለት ነው። ከአንድ ሳምንት በኋላ ቻናሉን ገብቼ ስመለከተው ያገኘኋቸው ሪዛልቶች እነዚህ ናቸው። ሰው የኛ ቻሌንጅ የተጠናቀቀው ጁን 14 ሲሆን ነገር ግን ደግሞ ጁን 21 ላይ ዩቲዩበርስ ቴክስት አድርጎልናል። ከሱ በመቀጠል ደግሞ ሌሎች ደግሞ የተለያዩ ሰዎችም እዚህ ጋር አሉ። ዳን ለምሳሌ ከዩቲዩበርስ ከአንድ ቀን በፊት ነው የላከልን። ሌላም ደግሞ ቢኒያም የሚባል ደግሞ ክላይንትም ደግሞ አግኝተናል። ጁን 19 ነበር የላከልን። ሌላ ደግሞ ሀርትስ የሚባልም ደግሞ ዩዘር ኔም ያለው ሰው እሱ ደግሞ ስራ እንድትሰራለት ፈልገው ነበር። ሌላም ሰው ደግሞ እንደዚህ አግኝተናል ማለት ነው። ሰው ኢንስታግራም ላይ ደግሞ ስንሄድ ደግሞ ለአምላክም ደግሞ ስልክ ቁጥራችንን እንድንልክለት አድርጎ ነበር። እንደ አጠቃላይ ከዚህ ቻሌንጅ ላይ ብቻ 7 ሰዎችን ማግኘት ይችላል ማለት ነው። እነዚህ 7 ሰዎች ስራችንን ፈልገው ነው የመጡት። ስለዚህ ከነዚህ ሰዎች ጋር ለመስራት ምንም አይነት ምክንያት የለም። ኢማጂን እኛ ፎከስ አድርገን የሰራነው 2 ቀን ብቻ ነው። በቀጣይ ደግሞ በአጭር ጊዜ ውስጥ የውጭ ክላይንቶችን ለማግኘት ቻሌንጅ እንደዚህ እንዳዘጋጅ የምትፈልጉ ከሆነ ኮሜንት ላይ ኢንተርናሽናል ብላችሁ ጻፉልኝ። ብዛታችሁን አይቼ ቻሌንጁን የምሰራው ይሆናል። አሁን በዚህ ቻሌንጅ የተማርኳቸውን ነገሮች ልንገራችሁ። የመጀመሪያው አንድ ነገር ላይ ፎከስ አድርጋችሁ መስራት የምትችሉ ከሆነ ሁሉን ነገር ማሸነፍ ትችላላችሁ። እኔ ይሄንን ቻሌንጅ ሳደርግ በስሩ የሮፊ ክሬቲቭስን ስራዎችንም እሰራ ነበር። ከዛ ላይ ደግሞ ይሄንንም ቻሌንጅ አንድ ላይ ያስኪርኩት ነበር። ለመጨረሻዎቹ 2 ቀናት ግን ሙሉ ለሙሉ ሎክዲን አድርጌ አንዱ ነገር ላይ ብቻ ስለሰራው ክላይንት ማግኘት ይችላል። እናንተም እየጀመራችሁ ከሆነ 3፣ 4፣ 5 አይዲያዎችን መስራት ትታችሁ አንዱ ላይ ብቻ ፎከስ አድርጉ።
እሱ ይከፍላችኋል። ሁለተኛ ብዙ ሰዎች ስራ የለም ብለው ያማርራሉ። ነገር ግን ደግሞ ስራ ነፍ ነው። እንደምትመለከቱት እኔ ስኪል ስላለኝ ብቻ በ7 ቀን ውስጥ ስራ ማግኘት ይችላል። ስራ የለም ብለው የሚያማርሩም ሰዎችም የጎደላቸው ያንን አንድ ስኪል ማግኘት ነው። በነገራችሁ ላይ በዚሁ አጋጣሚ ለአንድ እድለኛ ሰው ቪዲዮ ኤዲቲንግን ከዜሮ አስጀምረን ልናስተምረው ነው። በዚህ ስልጠና ላይ እድለኛ ለመሆን መክፈል አይጠበቅባችሁም። ነገር ግን ደግሞ ማድረግ ያሉባችሁ ነገሮች አሉ። ዲስክሪፕሽን ላይ ያስቀምጥላችሁ ሊንክ አለ። እዛ ላይ የተለያዩ አይነት ጥያቄዎች አሉ። እነሱን ጥያቄዎች በሙሉ ትመልሳላችሁ። በስተመጨረሻ ግን እናንተ ይሄን ኮርስ ለምን እንደሚገባችሁ እንዲሁም ደግሞ ማን እንደሆናችሁ የሚያሳይ ቪዲዮ አታች ታደርጉልናላችሁ ማለት ነው። ለሚቀጥሉት 2 ወራት አንድ እድለኛ መርጠን ከዜሮ አንስተን ፕሮ እናደርገዋለን። በዚሁ አያይዤ ማነሳላችሁ 3ኛ ፖይንት ደግሞ ስኪላችሁን አፕግሬድ ማድረግ ነው። ብዙ ሰዎች ስራ ላይ ገብተው ስራ እያጡ ያሉበት ምክንያት ጀስት ስኪላቸውና ማርኬቱ የሚፈልገው ነገር ተመሳሳይ ስላልሆነ ነው። ለምሳሌ ካፕከት ላይ የምትሰራ ቪዲዮ ኤዲተር ኮንክ ወደ ፕሪሚየር ፕሮ ማደግ አለብህ። ፕሪሚየር ፕሮ ላይ የምትሰራ ከሆነ ወደ አፍተር ኢፌክት ደግሞ ማደግ አለብህ። ሰው እነዚህ ነገሮች ማሳደግ ግን የማትችሉ ከሆነ ማርኬቱ እናንተን እየፈለጋችሁ አይመጣም። እውነቱን ስነግራችሁ ማርኬቱ ለእናንተ ግድ የለውም። ዛሬ በመጨረሻ የምላችሁ ነገር አይናችሁ 1000 ቦታ ላይ ካረፈ አንዱንም ማየት አትችሉም። አንዱ ላይ ፎከስ ግን ካደረጋችሁ 1000 ዞረው እናንተ ማየት ይጀምራሉ። ሮፊ ክሬቲቭስ ነበርን። ይመቻችሁ። እኛም ይመቸናል።